ምዕመናን 10 ልጆች በአንድ ቀን እየሰማችሁ ነው። 10 ልጆች በአንድ ቀን አለው። በየተራ አይደለም። 10 ልጆች በአንድ ቀን አለው። መጥቶ ለኢዮብ ተነገረው። ኢዮብ እኔ ወለድኳቸው እንጂ አልፈጠርኳቸውም፣ የኔ አባት እንጂ ፈጣሪ አይደለሁም። ማን ሰጠ? እግዚአብሔር። ማን ወሰደ? እግዚአብሔር። ምዕመናን እኔ አይነ ስውር ነኝ። ላለፉት 40 ምናምን ዓመታት በሰው እጅ እየተመራሁ ነው የምኖረው። መምሸት መንጋቱን አናቅም። አንባቢ ለምነን ነው አዋቂዎች ሆነን ነው የተማርነው ወገኖቻችን። አንድም ቀን አይኔ የት ገባ ብዬ አንጎራጉሬ አጉረምርሜ አላውቅም። የእኛ ጌታ ከግንባር ላይ 2 ብርሃን ወስዶ ልብ ላይ 100 ብርሃን መትከል ይችላል። የብርሃን አምላክ ነው የምናመልከው። ደግሞ አይነ ስውር ሬሳ አይናለው እንደምእመናን ስንሞት ሁላችንም አይነ ስውራን ነን። በሰማይ ግን የዘላለማዊ ብርሃን ይተከልልናል። ክርስቶስን እናየዋለን፣ እንዳስሰዋለን፣ እንስመዋለን፣ እናንፈዋለን፣ እንዋሃደዋለን። ስለዚህ ተጽናንተን እየኖርን ነው ምእመናን። ወዶብን ብርሃን ማጣታችንን አላጉረመረምንም። ደህና ዋላችሁ። እና ኢዮብ መጥቶ ተነገረው 10 ልጆቹ በአንድ ጊዜ አለቁ። ኢዮብ ግን ማን ይመስገን አለ? ልጅ የሰጠ ማን ነው? እናቶቻችን የወንዶቹ ዘር ባርኮ የእናንተን ማህፀን ባርኮ ያ ባይን የማይታየው የወንድ ዘር በእናንተ ማህፀን ካለው ጋር ተዋህዶ ልጅ ሆኖ 9 ወር ከ5 ቀን እንዲወለድ ያደረገ ማን ነው? ንገሩኝ። እንዲወለድ ያደረገ ማን ነው? እግዚአብሔር ነው። ይሄን መልሶ የሚወስድ ማን ነው? እግዚአብሔር ነው። የሰጠ ቢነሳ የለበት ወቀሳ ይላሉ አባቶቻችን። አሁን ፈተናው ቀጠለ። በሶስተኛ ፈተና መጀመሪያ ሀብቱ ንብረቱ ወደመ። ቀጥሎ 10 ልጆቹ አለቁ። ሶስተኛው ፈተና ከሀብቱ ወደ ልጆቹ፣ ከልጆቹ ወደ ራሱ መጣ። አንድ ቀን ኢዮብ ቁጭ ባለበት ያ መልከ መልካም ያ ውብ ያ እዩኝ ይል የነበረ ሀብታሙ ባለጸጋው የሞላለት የተትረፈረፈለት ኢዮብ ሀብቱ ንብረቱ ወድሞ ልጆቹ አልቀው ብቻውን ቀርቶ ቁጭ ባለበት ከራጸጉ እስከ ግጥፉ ድረስ በደዌ የተመታ ቆሰለ፣ ሸተተ፣ ተላ፣ ከረፋ። እንደውም መጽሐፉ ውጣ ውረዱን አየች። ሀብት ንብረታቸው ወደመ፣ ልጆቹ አለቁባት። ኢዮብ ተቆራረጠ፣ ሸተተ፣ ከረፋ፣ ተላ፣ ደየ፣ ባድማ ሆነ ቤታቸው። መቋቋም አልቻለችም። ልመና ሂዳ በምትዞርበት ወቅት ሰይጣን የሰውን ልብ አጨክኖባት ቁራሽ እንጀራ የሚሰጥ አጣች። ተንከራታ ውላ ማታ ስትመጣ ኢዮብ ቁራሽ ይዛ ትመጣለች ብሎ እጇን ሳይ ባዶ እጇን ትመጣለች ወገኖቻችን። ከዛ ፈተናው ከበዳት፣ ሐዘኑን መቋቋም አልቻለችም። ኢዮብ አለች አንተ ሀብታችን ወድሟል፣ ልጆቻችን አልቀዋል፣ እጅግር ተቆራርጧል፣ የቀረህ ልብህና ምላስህ ብቻ ነው። ስለዚህ ይህን ሁሉ መከራ ያመጣብህ እግዚአብሔር ነው። ሌላ ነገር ማድረግ አትችልም። ተኩሰህ አትመታውም፣ ታግለህ አትጥለውም፣ ሩጠህ አትቀድመውም። የቀረ ንብረትህ ምላስህ ነውና